القلوب وتنزاح المتاعب والكروب وتنزل رحمة الغفار غيثا به تمحى المعاصي والذنوب وتنفتح البصائر بعد غين فتنكشف الغياهب والغيوب وينسى ظلم من ظلموا وتشفى جراح في الفؤاد لها ندوب وتطوى ذكريات كالحات لها في الصدر إن نشرات نعيب بذكر الله ترتاح القلوب وتنزاح المتاعب والكروب وتنزل رحمة الغفار غيثا به تمحى المعاصي والذنوب لتزهر بعدها في القلب حال يساوى بالقريب لها غريب ولا يبقى سوى شوق وواجد بروح فيها والباري تذوب ولا يبقى سوى شوق وواجد بروح فيها والباري تذوب بذكر الله ترتاح القلوب. بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على نبينا محمد وعلى آله وصحبه أجمعين. اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم. اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما وأرنا الحق حقا وارزقنا اتباعه وأرنا الباطل باطلا وارزقنا اجتنابه واجعلنا ممن يستمعون القول فيتبعون أحسنه وأدخلنا برحمتك في عبادك الصالحين. أما بعد يتكبراتشو وندموتشو اهتوتشي من لا ألم تقنيو السلام عليكم ورحمة الله وبركاته. زاري سدستنيا كفال يا الإيمان وأركانه نومي هونو باللفة بتلاي توحيد تناقاقر النبر إن شاء الله تعالى مجمرة دمتو طرون دالة ملكت ستون وكان بسلام متأتشو هلاتشو وندموتشي اهتوتشي ሁላችሁ አንዳንድ ወንድሞቼ እህቶቼ የምትደውልኝ በጣም አመሰግናለሁ። ግን በርግጥ የአማርኛ ተከታታይ ሰው ብዙ እስካሁን ድረስ እንትን ኮኔክሽን አላገኘሁም። ምን እንደምታዩት እንዴት እንደምትከታተሉት ስለማላቅ በኮሜንቱ ላይም ራሱ በአማርኛ ብዙ ወይ አላየሁትም ወይ አላገኘሁትም ማለት ነው። እና አስተያየታችሁ ብትጽፉልኝ በጣም ደስ ይለኛል። ስለዚህ ምክንያቱ ለማሻሻል ይሁን ሌላ ሳብጀክት ደግሞ አሁን መጀመሪያ በአቂዳ የጀመርኩት እስከ እናንተም በምን ጉዳይ ሐሳብ አላችሁ ከሆነ በምን ጉዳይ ለመነጋገር ምሳሌ ትግርኛ ዳዕዋ በትዳር እየተነጋገርን ነው። በቀሰስ القرآንም አለን። ስለዚህ እናንተም የምትፈልጉት ምክንያቱ አንዳንድ ሰው በዚህ ጉዳይ ብታነስልን ምናምን ብሎ የሚናገር ስላለ የትግርኛ ተከታታይ ለኔም ደስ ይለኛል። ምክንያቱ ከናንተ ሐሳብን ቢመጣ ጥሩ ነው የሚሰማኝ። ግን አንድ ቀን አማርኛ አንድ ቀን ትግርኛ ተባብለን ነበር። ግን እኔ ትንሽ ወደ ትግርኛ ያዳላሁ ይመስለኛል። እንግዲህ አፉ በሉኝ። ግን ኢንሻአላህ በተቻለ መጠን ወደ አማርኛም አንዴ ደግሞ ትግርኛ አረፍ ብዬ አማርኛ ተከታታይ ለማድረግ ሞክራለሁ ኢንሻአላህ ተዓላ። ስለዚህ ሁላችሁ መላ ዓለም የምትገኙ እንኳን በሰላም መጣችሁ። ትግርኛ የሚናገርም ብዙ ሰው አማርኛ ስለሚሰማ ይሄን ሳብጀክት በትግርኛ የለም አይደል? ስለዚህ በጣም ጥሩ ነው። الأمحرية في الأول وبعدين تجرينيا بحالا تجرينيا أرجعله أهون مجمرة بأمارية عند جماش ساعات هذا ريكلامون دسوت سفيالو بتجرينيا دمو بحالا
በጣም አስፈላጊ የሆነ የትዳር ጉዳይ እንናገራለን ብዛዕባ አምሓርኛ ሕጂ ተዛሪበ ሓደ ፍርቂ ሰዓት ገለ ትግርኛ ከኣኒ ብዛዕባ ሓደ ኢንትረስት ዝኾነ መውዱዕ ከዓ ክንዛረብ ኢና ማለት እዩ ስለዚ አምሓርኛ ወዲኤ ንሓደ 5 ደቂቃ ዕረፍቲ ክወስደ ድሕሪኡ ትግርኛ ክንመለስ ኢና ትግርኛ ዘለኹም ሕጂ ክትጸንሑ ተስፋ ይገብር ማለት እዩ ባረከላሁ ፊኩም ጀዛኩሙላህ ኸይር አማርኛ የምትናገሩ አንዳንድ ሰዎች ኮሜንት ያደረጋችሁ ይሄን ትግርኛ ብችል ይላል አንዱ አማርኛ ማይችል ደግሞ ይሄን አማርኛ ብችል ይላልና ሁለቱ ፕሮግራሙ እንዳለኝ ግን ልታስተዋውቁልኝና እናንተ ልታውቁ ፈልጋለሁ ስለዚህ ተውሂድ የተናገርነው በፊት ማለት ምንድነው ተውሂድ አልሩቡቢያ ተውሂድ አልኡሉሂያ ተነጋግረን ቀጥነ ጨርሰናል ያላያችሁ ሰዎች ያሰማችሁ ይሄን አሁን አዲሶች የምትገቡ ተመልሳችሁ ወደ አልኢማን ወይ አርካን አልኢማን የሚለው እስከ 5 ክፋል ተናግረናል ዛሬ 6ኛ ነው የሚሆነው النوع الثالث توحيد الاسماء والصفات يا الله سبحانه وتعالى يا ربوبيه ان الله سبحانه وتعالى رب العالمين እንደሆነ ተናግረናል በፊት ማለት ነው እና ሁሌ سبحان الله يا الله ታላቅነት ስናቅ ማለት ነው ይሄ ተውሂድ ማለት አቂዳ በትክክል ሲገባን الله سبحانه وتعالى ሁሉም ነገር በእጁ እንደሆነ ካወቅን ማለት ነው ትናንት በትግርኛ የኢብቲላ የሚለው አንስተን ነበር ማለት ነው ለግረግ መንገዳችን በዚህ በዓለም ላይ ያለ አሁን በበሽታው ሁሉ ሰው እንዴት እንደተደነገጠ ሁሉ ሰው እንዴት እንደፈራ በየአገሩ አሁን እየገባ ነው አገራችን ምን አሁን ገብቶ ብሎ ይሰማል ሁሌ አዲስ እየተሰማ ነው ለምንድነው ትልቅ ሆኖ የተገኘ በአሁኑ ሰዓት ደግሞ መጀመሪያ ሶሻል ሚዲያ ስላለ ማለት ነው በፊት ምናልባት በኖርማል የወሬ የቲቪ የሚተላለፍ እንዳሁን አይደለም እና ለዛም ትልቅ ሆኖ ይታያል ማለት ነው ግን በአለማችን ስንት በሽታ ከዛ በላይ በሽታም አልፈዋል እና ሁላችን ትናንት የተናገርነው ምንድነው ኢማን መኖር አለብን አቂዳችን ትክክል ከሆነ ሁላችን ስለምናቅ ዛሬም ነገም ሰዓታችን ሲደርስ ወደ ሞት ስለማይቀረን በበሽታም ይሁን በሌላ ነገርም ይሁን ዋና እንደ ሙስሊም እንደ ሙእሚን እንዴት ብሎ ይሄን ፈተና ይሄን ኢብቲላ ወይ ይሄን ባላ ሲመጣ እንዴት ብሎ ነው የሚቀበለው እንዴት ብሎ ነው በህይወቱ ለመሻሻል የሚጠቀምበት ማለት ነው ለአንኑ አላህ Subhanahu Wa Ta'ala በቁርአን ነግሮናል ፈተና እንደሚፈትነን ነግሮናል አላህ Subhanahu Wa Ta'ala ብሎናል يعني في سورة الملك تبارك الذي بيده الملك الذي خلق الموت والحياة ليبلوكم أيكم أحسن عملا ብሎናል እኛ አላህ የፈጠረን ለዒባዳ ብቻ ነው ሲፈጥረን ደግሞ ፈተና እንዳለ ነገረን ማለት ነው አላህ Subhanahu Wa Ta'ala በቁርአን በሐያት ረሱል ሰለላሁ ዐለይሂ ወሰለም በረሱል ህይወትን ሁሉም ነገር ስንት ነገር እንዳሳለፈ ረሱል ሰለላሁ ዐለይሂ ወሰለም ታውቃላችሁ ማለት ነው ለዛ እንደሱ ስለሆነ እኛ በዚህ ፈተና ሲመጣ ቀጥ ማለት ነው ያለብን እና አሁን በጣም በህይወታችን አይተነው ሰምተነው ማናቀው እስከ ሶላት الجمعه እስከ ኹጥበት الجمعه ሶላት الجمعه እስከሚቆም ደርሰዋል ማለት ነው በሁሉም ሀገር ለምን ሰው ተሰባስቦ ለበሽታው እንትን ስለሚፈራ ማለት ነው ተከልክለዋል እንደዚህ በህይወታችን ሰምተን አናቀም ሶላት ሲቀር ወይ ደግሞ ዑምራ ሲቀር ሐጅ ሲቀር نسأل الله السلامة ነው የሚያስብለው ደግሞ ይሄን ኃጢያት ወይ ደግሞ ይሄን አፎን ይሄን በላ የመጣ ደግሞ ከኃጢያታችን የተነሳ ነው ዘንባችን ስለበዛ ብዙ ነገር ስለምናጎድል ለዛ ነው ፈሳድ ስለበዛ አላህ Subhanahu Wa Ta'ala ظهر الفساد في البر والبحر ብሎናል بما كسبت ايدي الناس يعني ፈሳዱን ችግሩን አላህ የሚያመጣው በሰው በእጅ ላይ የሚያረጉ ስራ በራሳችን የምናመጣው ችግር ስለሆነ ይሄን ሁሉ የሚታያለ ቀላል ነገር አይደለም ለኛ እንደምንመለስ استغفار ለማድረግ ተውባ ለማድረግ የሚጠራን ነገር ነው ስለዚህ በዚህ ምክንያት አድርገን ተናግረናል ማለት ነው አሁንም ይሄ ተውሂዱ ስናቅ ማለት ነው አላህ Subhanahu Wa Ta'ala رب العالمين ስንል አላህ Subhanahu Wa Ta'ala ደግሞ ፈጣሪ ስለሆነ ወናኝ ስለሆነ የመሪየቱን የህዝቡም የሁሉም ነገር ስለሆነ
ዒባዳችን ደግሞ ወደ አላህ ስብሓን ወተዓላ መሆን አለበት። ተውሒድ አልኡሉህያ ብለናል። ተውሒድ አልሩቡብያ ሁላችን በዓለም ላይ አላህ እንዳለ በዚህ ችግር ላይ ራሱ ስብሓንላህ ማንም ወደ አላህ ነው የሚጠጋ። አንድ ምን አለ አየር ላይ ሰው ሲሰቀል ራሱ አለ መሬት ላይ ያለ ብዙ አማኝ አይኖርም እና አየሯ ትንሽ ከፍ ስትል ይጨምራል የሚያምን ሰው ማለት ነው። እነዚህ 300 400 ሊሆኑ ሰው በአየር ላይ አሉ ማለት ነው። አየር ማለት እንደዚህ እንትን ፍላይት ማለት ነው። አንድ ሰው መንገደኛ በአየር ሲሄድ ማለት ነው። ትንሽ ከፍ ስትል ደግሞ ይጨምራል አለ። ትንሽ ከፍ ስትል የጨመረ የእምነት ሰው ይመጣል። የፈለገ ይሁን ወላ ሌላ እምነት ያለው ወላ በአላህ የማያምን ሰው ትንሽ ፍርሃት ስለሚሰማው ወደ አላህ ይጠጋል። በኋላ አደጋ ሲመጣ ምሳሌ ፍላይቷ ወይ አየሯ ችግር ሲመጣ መንቀሳቀስ ስትጀምር ማለት ነው። ወይ ደግሞ ችግር ሲፈጠር ኦልሞስት በሙሉ እዛ ያለ ወደ አላህ ነው የሚጠጋ። ማያምን ሰው ቢኖር በፊት በዛ ሰዓቱ ግን ወደ አላህ ነው የሚጠጋ። አላህ እንደሱ ብሎናል። ስለዚህ አላህ ፈጣሪ እንዳለ ማንም ሰው ውስጡ ላይ ራሱ አይክድም። ግን አላህ የአላህ ፈጣሪ ብለን ለሱ ነው የምንገዛ ወይስ ለማን ነው የምንገዛ ነው ጥያቄ። ለሱ ነው የኛ ያኒ ባሪያ መሆን ለአላህ Subhanahu Wa Ta'ala ነው ወይስ ለሌላ? አሁን በዚህ ሰዓት ሁላችን ለዱንያ ነው የምንገዛው ያለን ሁላችን ከራሴ ጀምሮ ማለት ነው። በህይወታችን ጭንቀት፣ በስራችን፣ በልጆቻችን፣ በትዳራችን በምን ስትሬሱ በስራው يعني ፍጥነቱ የላይፍ ፍጥነት ያለ የሰዓቱ ፍጥነት የቀኑ የአመቱ ሱብሃንአላህ እና في غفلة ያለነው ደግሞ ብዙ ናቸው እና እንደዚህ ሲመጣ እንደዚህ ስጋት ያለው ነገር ሲመጣ ሁሉ ወደ ኋላ ተመልሶ ብቻውም ይሁን ከሌላ ሰውም ይሁን ኢማን ያለው መቼም አይገርመውም። ምክንያቱም ሁሌ ዝግጁ ሆኖ ነው የሚጠብቅ ማለት ነው። المؤمن ما يخاف شيء صحيح. ስለዚህ ሶስተኛ ምናነሳው ዛሬ ምንድነው النوع الثالث توحيد الأسماء والصفات ومعناه بعبارة إجمالية الاعتقاد الجازم بأن الله عز وجل متصف بجميع صفات الكمال ومنزه عن جميع صفات النقص وأنه متفرد عن جميع الكائنات وذلك بإثبات ما أثبته سبحانه لنفسه وأثبته له رسول الله صلى الله عليه وسلم من الأسماء والصفات الواردة في الكتاب والسنة من غير تحريف ألفاظها أو معانيها ولا تعطيلها بنفيها أو نفي بعدها عن الله عز وجل ولا تكييفها بتحديد كنهها وإثبات كيفية معينة لها ولا تشبيها بصفات المخلوقين. وواضح من هذا التعريف أن توحيد الأسماء والصفات يقوم على 3 أسس من حاد عنها لم يكن موحدا ربه في أسمائه وصفاته. ስለዚህ ይህን توحيد الأسماء والصفات የሚባል ማለት ነው ምንድነው? የአላህ Subhanahu Wa Ta'ala መጠሪያው በሙሉ እንዳለ ማን የነገረን ነው? አላህ Subhanahu Wa Ta'ala በቁርአን የነገረን። ለኔ ስትጠሩኝ ለኔ ስትጠይቁን የኔ ስሜ እንደዚህ ነው የኔ ችሎታዬ አላህ Subhanahu Wa Ta'ala ليس كمثله شيء جل جلاله የኔ ችሎታዬ እንደዚህ ነው ብሎ አላህ Subhanahu Wa Ta'ala ቁርአን ላይ አስቀምጦልናል። ከዛ ደግሞ ረሱል ሰለላሁ ዐለይሂ ወሰለም ነግሮናል። በምን መልክ ነው? ምክንያቱም ረሱል ሰለላሁ ዐለይሂ ወሰለም ተጠይቀዋል። ያ ረሱላህ አላህ ሩቅ ነው ወይስ ቅርብ ነው? ጮህን ነው መጥራት ያለብን ወይስ ዝም ብለን ቀስ ብለን ነው መጠየቅ ያለብን ብሎ ጠይቀዋል። እና አላህ Subhanahu Wa Ta'ala ደግሞ ቅርብ እንደሆነ ነግሮናል ማለት ነው። ولذلك ይህን አሳስ የሆነ የአላህ Subhanahu Wa Ta'ala ፈጣሪ የኛ ፈጣሪ የሁሉም ፈጣሪ ነው። ሰው በሙሉ እንዳለ ፈጣሪ ነው። ሌላ ሃይማኖት ቢኖራቸው ቢክዱ ምን ቢሆን አላህ Subhanahu Wa Ta'ala ليس كمثله شيء እሱ ብቻ ፈጣሪ ካልሆነ ሌላ የለም ማለት ነው። ስለዚህ እነዚህ የዚህ የአላህ Subhanahu Wa Ta'ala ሲፋት ደግሞ ሲፋት ሲባል ምንድነው? ምሳሌ ወለይሰ يعني ولله المثل الاعلى ምሳሌ መቅረብ ከፈለግን ማለት እገሌ ስንል ማለት ነው። እገሌ እኮ እንደዚህ ነው የሱ እገሌ ማለት የሱ ስም ይለያል፣ ቁመቱ ይለያል፣
መልኩ ይለያል የቆዳው ከለር ይለያል ይሄ ሲፋት ይባላል ጸባዩ ይለያል ምንድነው የሚችለው ምንድነው ማይችለው ይለያል ሰው ከሰው ራሱ ለመወዳደር ከተፈለገ ማለት ነው አላህ Subhanahu Wa Ta'ala ደግሞ ليس كمثله شيء ለሰው የሚመስለው ነገር በምንም ተአምር የለም ማለት ነው በሲፋቱ በሁኔታው ማለት ነው ወላ በአስማቱ ማለት ነው እኛ አሁን ስም ራሱ ለሰው አላህ ብለን መውጣት አይፈቀድንም አላህ ማለት የአላህ Subhanahu Wa Ta'ala ብቻ ስም ነው አንድ ሰው ረህማን ብለህ መጥራት አይፈቀድም ለሰው አብዱራህማን ማለት ይቻላል አላህ ብለን አንጠራም ግን አብዱላህ ማለት እንችላለን አብዱላህ ማለት የአላህ ተገዢ የአላህ ባሪያ ማለት ነው አርrahማን የአላህ አንድ ከአስማቱ ማለት ነው አርረሂም ረሂም ብለን ለሰው አንጠራ አብዱራሂም ብለን እንጠራለን ስለዚህ ይሄ የአላህ ስም ስለሆነ ማንንም ሌላ ሰው ሊወጣለት አይፈቀድም አይቻልም እነዚህ ደግሞ ሶስት ሲፋት አለ ሶስት አይነት ቅርንጫፍ ያለው ማለት እሱ ደግሞ ምንድነው الاول تنزيه الله عز وجل عن مشابهه الخلق وعن اي نقص مجمريا በዚህ አስማኡ ሲፋት የሚባለው ማለት ነው መጀመሪያ መያዝ ያለብን ምንድነው አላህ Subhanahu Wa Ta'ala Jalla Jalaluhu ለሱ የሚመስለው ነገር የለም ማለት ነው መጀመሪያ تنزيه الله عز وجل عن مشابهه الخلق ለተፈጥሮ ሰው እንደማይመስል ይሄ ማስቀመጥ አንድ አለብን ይሄ ከተስማማን ሁለተኛ ምንድነው አላህ Subhanahu Wa Ta'ala ደግሞ ጉድለት የለውም በፍጹም በምንም ተአምር ጉድለት የሚባል አላህ Subhanahu Wa Ta'ala የለውም ليس كمثله شيء አላህ Subhanahu Wa Ta'ala ካምል እንደሆነ በራሱ እንደተናገረ ጉድለት የሚባል የለም የሰው ልጅ እኮ ማአት ጉድለት አለው እኛ አሁን በአይናችን እኮ አላህ Subhanahu Wa Ta'ala አይናችን እቺ ማየት የምትችለው ለብዙ ነገር ማየት የምትችለው ያለች እኔ ግን ከዚህ ግድግዳ አልፌ ግን ምንም ማየት አልችልም እቺ አይናችን ከዚህ ግድግዳ አልፋ ማየት አትችልም ጆሮአችን ቅርብ ያለ መስማት እንችላለን እንጂ ከዛ አልፎ ከስንት ሜትር አልፎ መስማት አንችልም አላህ Subhanahu Wa Ta'ala ግን ሰሚዑን በሲሩን የሱ ሰምዕ የሱ በሰር የሱ ማየትና የሱ መስማት ለኛ የሚመስል አይደለም አስቡ ሁሉም ተፈጥሮ አላህ Subhanahu Wa Ta'ala ይሰማዋል እንኳን መስማት ሳይቀር ውስጣችን የምናስበው ምንለው ራሱ አላህ Subhanahu Wa Ta'ala ያውቀዋል ዓሊሙን ቀዲሩን Subhanahu Wa Ta'ala እና የአላህ Subhanahu Wa Ta'ala ታላቅነት ካወቅን ሁሉም ነገር ግልጽ ነው የሚሆንልን ማለት ነው ስለዚህ ሁለተኛ የሚመጣው ምንድነው الثاني الإيمان بأسماء والصفات الثابتة في الكتاب والسنة دون تجاوزها بالنقص منها أو زيادة عليها أو تحريفها أو تعطيلها أهون إيش دمو ሁለተኛዋ الله سبحانه وتعالى يراسو ياسكمت أو بالقرآن أسماتنا صفاته ማለት የሱ ካራክተር ማለት ነው صفاቱ በአማርኛ የሱ ምንነት የሚገልጽ ማለት ነው የአላህ Subhanahu Wa Ta'ala ምንነትና አይነት የሚገልጽ ማለት ነው አላህ Subhanahu Wa Ta'ala ያስቀመጠው በቁርአንና በሱና በሱ ብቻ ነው መገለጽ ያለበት ሳንቀንስ ሳንጨምር አላህ ያያል ካል ከየት ነው ያመጣነው ብለን ስንሄድ ማለት ነው በቁርአን እናገኛለን ረሱል ሰለላሁ ዐለይሂ ወሰለም ደግሞ ገልጾናል ማለት ነው ስለዚህ ሁለተኛ ነጥብ ይሆናል ሶስተኛ ምንድነው ያለው ሁለተኛ الإيمان بالأسماء والصفات الثابتة في الكتاب والسنة قرآننا السنة يالي بزانو ما من يالبن دون تجاوزها كذا ما لف يالبن منها أو زيادة مجأمرم يالبن أو تحريفها ويدمو مدناغر يالبن مكأير يالبن أو تعطيلها ويدمو مسكمت مثالي عندو ምሳሌ ይመጣልናል በምሳሌ ብንወስደው ምሳሌ አንድ ሌላ ቅርብ ምሳሌ የሆነ ልንገራችሁ ከብዙ ሰው ምንነጋገረው ማለት ነው ረሱል ሰለላሁ ዐለይሂ ወሰለም ምን ብለውናል በእስልምና ላይ ማለት ነው من احدث في امرنا هذا فهو رد ብለዋል በቁርአን ላይ በሱና ላይ ረሱል ሰለላሁ ዐለይሂ ወሰለም በእስልምና ላይ ያልተባላችሁ የምትጨምሩ የምታስቀምጡ ከሆነ መቅቡል አይደለም መርዱድ ነው ብለዋል አሁን ምሳሌ እኛ ሁላችን እዚህ ያለን ጁምዓ ሙባረክ ጁምዓ ጠይባ ጁምዓ ምናምን ብለን ለስንት ሰው በዋትስአፕ በምናምን ምንለጥፈው አለን ወይስ የለንም ማት ሰው አለ አሁን አንዳንዱ ሰው ምን ይልሃል ምን ችግር አለው
ጁምዓ ጠይባ ማለት እኮ ጥሩ ነገር ነው እና ለሰው ማስታወስ እኮ ነው ሰላት على النبي صلى الله عليه وسلم ለማድረግ ሱረቱ الكهف ለመቅራት በጣም አሪፍ ነው ግን እኛ ሸርዕ መቀየርና ማስቀመጥ አይፈቀደንም አሁን በሸርዓችን ብዙ ነገር ብዙ ሳብጀክቶች አሉ የተለያየ ማለት እንደዚህ ስፔሻሊ ደግሞ በአቂዳና በተውቂፍያ የሚባል ምንም اجتهاد የሌለው ነገር اختلاف የሌለው ነገር በፍጹም እኛ አዲስ ነገር ማምጣት አይፈቀደንም ግን አለ አንዳንድ ቦታ ደግሞ ዑለማ اجتهاد የሚያደርጉበትና በእነሱ የሚመጣ ከቁርአንና ከሱና እነዚህ ኡሱል الفقه ዑለማዎች ማለት ናቸው የፍቅህ ዑለማዎች አስቀምጠው አዲስ ነገር ሲመጣ ይነግሩናል ማለት ነው እነዚህ ግን ይሄ በአውዳመት የሚባል ለሌላ ሃይማኖት ሰው ወይ በዚህ ደግሞ አዲስ ነገር ይሄ እነዚህ ሺዓ ያመጡት በቅርብ ጊዜ ነው 3 አመት 4 አመት አያረግም በዋትስአፕ የተጀመረ ማለት ነው ይሄ አይፈቀደም ዑለማ ሲሉን እንዴት ብለን እኛ እንቀጥላለን አሁን አዲስ ነገር ያመጣን ስለሆነ ዑለማ ምን አሉ ይሄ ቢድዓ ነው አይፈቀድም መውሊድ ረሱል ሰለላሁ ዐለይሂ ወሰለም ራሱ ቢድዓ ነው በአገራችን ይከበራል በሌላ ዓለም ይከበራል ግን ረሱል ሰለላሁ ዐለይሂ ወሰለም አክብሩልኝ አላለ አልፋጢሚይን የሚባሉ ሺዓ እነሱ የጀመሩት አከባበር ነው እኛ የሚፈልገው ረሱል ሰለላሁ ዐለይሂ ወሰለም በእኛ የሚፈልገው የሱሱና ተከትለን ሚለው ማድረግ በቁርአንና በሱና ተከትለን መሄድ ነው የሚፈልገው እንጂ ባልተባለ መንገድ አይፈቀደንም ማለት ነው እና አንዳንዱ ግን اختلاف ያለው ነገር አለ اختلاف ያለው ነገር ከሆነ አንዳንዱ ዑለማዎች ይፈቀዳል ይላሉ አንዳንዱ ዑለማዎች ሌላ ይላሉ በዚህ ጉዳይ ከሆነ ችግር አያመጣም ምክንያቱም اختلاف ኡመቲ رحمه الله ምክንያት اختلاف ያለው የተለያየ ሐሳብ ያለው ያም ደሊሉ አለው ያም ማስረጃ አለው በዛ ችግር የለም ማለት ነው በዚህ ግን በዚህ በአላህ Subhanahu Wa Ta'ala ሲፋት ደግሞ አንዳንድ ግሩፖች የቀየሩ ያስቀመጡ አላህ ይሰማል ይላሉ ግን መስማቱ እንደሰው ያረጉታሉ አላህ ከኛ ጋር ነው ይላሉ ከኛ ጋር ማለታቸው በቃ ከኛ ጋር የትም ቦታ ያለ ነው ቦታው አላህ Subhanahu Wa Ta'ala ፍሰማ ሁላችን አላህ የታለ ከተባለ ፍሰማ ነው እኛ የምናቀው ማለት ነው ስለዚህ ይሄ ሁለተኛ ማለት ነው ሶስተኛ قطع الطمع عن ادراك كيفيه هذه الصفات አሁን እኛ በሚፈቀደን መልክ አላህ Subhanahu Wa Ta'ala እንዴት ነው ብለን ጭንቅላታችን በሚችለው እና በሚጠበቀው ብቻ ማሰብ አለብን እንጂ ከዛ በላይ አልፈን ሌላ ነገር የምንፈልግ ከሆነ እንደ በኒ እስራኤል ነው የምንሆነው ማለት ነው ኢማንኛ የሚባል ሰው በአላህ ያለውና በአንቢያቶች ያላቸው ማመን ብቻ ነው በኒ እስራኤል እመኑ ሲባሉ ምን አሉ እኛ አላህ ማየት አለብን አሉ يعني ارنا الله جهرة አሉ ለሙሳ አላህ አሳየን አሉ እና አላህ ደግሞ ማየት አይችልም በኒ አደም ስለዚህ ምንጠብቀው የአላህ ሲፋት ማወቅ ምንፈልገው ከሚጠበቀን ከሚገባን قطع الطمع ادراك كيفيه هذه الصفات በቃ በውስጣችን ምንድነው አላህ ማለት ታላቅነቱ ማወቅ የምንችለው ከፈለግን ምንድነው በዓለማችን በተፈጥሮ ዓለም በሰማይ በመሬት በሁሉም በባህር በተፈጥሮ ሁሉ በራሳችን يعني وفي انفسكم الله سبحانه وتعالى آية من آيات الله يا الله ፈጣሪ እንዴት እንደሆነ سبحان الله علم ራሱ በሰው ልጅ በዚህ በሽታው ራሱ በዚህ በሽታኩም ሩቅ መሄድ አያስፈልግም አንድ ትንሽ የማይረባ ቫይረስ መጥቶ የአላህ ታላቅነት የሚያሳይ ማለት ነው በሙሉ ዓለም ያንቀጠቀጠ ነው ይሄ አላህ በትንሹ እንኳን እንደዚህ ያሳየን ነው እና በትልቅ ቢያሳየንም እንዴት እንሆናለን መሬት ሲያንቀጠቀጥ በፊት ሱናሚ የተነሳ በዓለም ላይ ስንት ችግር የተፈጠረ አያችሁ እንዴት እንዳደረገን እኛ የሰው ልጅ እና አላህ Subhanahu Wa Ta'ala በጣም ትልቅ ነው የአላህ ታላቅነት ብናቅ ሁላችን ወደን ደስ ይያለን ለአላህ ተገዝተን መሄድ እንችል ነበር አሁን ግን ስንት ሰው ነው በአላህ ተቃዋሚ የሆነ በአላህ ሸሪዓ ተቃዋሚ ሆነ የሚገኝ ማመን የማይፈልግ ሰው ስንት ሰው አለ ወላ ከሙስሊም ፋሚሊ መጥቶ ወላ ሙእሚን ኢማን ግዴታው የሆነ እያወቀ ስንት ሰው ከሃይማኖቱ ከዲኑ እየራቀ ሰው አለ
ስንት ሰው ደግሞ ሱብሃንአላህ አላህ ሲፈልግለት ደግሞ ወደ ዲኑ ደግሞ ያስገባዋል ይሄ ምን ዓላማት يوم القيامه ደግሞ ብዙ በሽታ አዲስ ይመጣል ዚና ይበዛል በሽታ ይበዛል ሰው በሰው ረህማ ይጠፋል በልጅና በወላጅ ረህማ ይጠፋል ባልና ሚስት ልጅ ረህማ እምነት ይጠፋል ብዙ ነገር እየታየ ነው ስለዚህ ለዚህ ራሱ ለትንሹ ነምሩድ ሲባል ትልቅ ንጉስ የነበረ በዘመን ሙሳ ማለት ነው እኔ ሁሉም ነገር ማድረግ ይችላልው ብሎ ከአላህ ተወዳደረ ነምሩድ በዘመን ኢብራሂም አለይሂ ሰላም አፍወን ሙሳ ሳይሆን በዘመን ኢብራሂም አለይሂ ሰላም የነበረ በቃ ሁሉም ነገር ማድረግ ይችላልው አለው መግደል ይችላልው ለኢብራሂም አለው መግደል ይችላልው ማንሳት ይችላልው አለው ምን አደረገ አንድ ሰው የገደለ ይሄው ገደልኩት አለ አንድ ሰውዬ ደግሞ አልገደለውም ብሎ ስለዚህ ያ ህይወት ሰጥቶት ያ ገደልኩት አለ በኋላ ኢብራሂም አለይሂ ሰላም እንደሱ ከሆነ ፀሐይ አላህ በመብራቅ ያወጣታል አንተ እስከ በምዕራብ አውጣት አሉ فبوهت الذي كفر ምንም ማለት አልቻለም እችለዋለው የሚለው የአላህ ታላቅነት ንቆ እንትን ያደረገ መጨረሻ ላይ ግን በትንሽ እንስሳ በጆሮ ውስጥ ገብታ ነው የገደለችው እንደዚህ በጣም ድምጽ ያደረገች ስንት አዛ አድርጋ ነው የገደለችው ሱብሃንአላህ ነምሩድ ትልቅ የነበረ ማለት ነው ትልቅ ንጉስ የነበረ ግን ማትረባ እንስሳ ትንሽ እንስሳ ነው የገደለችው አላህ ሊያሳየው ለኛም ትምርት ሊሆነን ማለት ነው ስለዚህ አላህ Subhanahu Wa Ta'ala ليس كمثله شيء بسم الله قطلوا من الى فاما الاساس الاول فهو تنزيه الله عز وجل عن ان يشبهه شيء من صفاته شيئا من صفات المخلوقين وهذا الاصل يدل عليه قوله تعالى ليس كمثله شيء ስለዚህ መጀመሪያ በትክክለኛ ማመን ያለብን ምንድነው አላህ Subhanahu Wa Ta'ala ለሱ የሚመስል የለው አላህ ወንድ አይደለም ሴት አይደለም እኛ አላህ እሱ ብንል ራሱ ብዙ ሰው ምን ያስቀምጠዋል የአላህ የወንድ ሲፋት እንዳለው ያርገዋል አይደለም አላህ Subhanahu Wa Ta'ala ليس كمثله شيء ለማንም የተፈጠረ ሰው የሚመስል አይደለም ደሞ በሌላ አያ ምን ብሎናል በሱረት አልኢኽላስ ولم يكن له كفوا احد አላህ Subhanahu Wa Ta'ala ለሱ የሚመስል የለም ኩፍ ማለት እንደዚህ ላንተ የሚወዳደር يعني ከከፋአ ምሳሌ አንድ ሰው ስራ ሲጠይቅ እንኳን ራሱ ስራ ይጠይቃል ኢንተርቪው ያደርጋል መቼም አማርኛ ስንት ጊዜ ሳልናገር ደግሞ አሁን ጥፍጥፍት ይያለኝ ነው ተስፋ አረጋለሁ እየተረዳችሁ ሊሆን ስራ ሲገባ ኢንተርቪው ሲያረግ ማለት ነው ተለያየ ሰው ይመጣል አሁን የሁላቸው ከፋአም ይባላል ከፋአ ያኛው ምን ትምርት አለው ምን ተመክሮ አለው እንዴት ነው ጥያቄ ጠይቆታል እስኪ የሱ ፍጥነት አመላለስ እንደዚህ ችግር ብታገኝ እንዴት ትፈታዋለው ብለው ኢንተርቪው ጠይቋል ስራ ሲጠይቁ እንደሱ ነው ማልተጠብቀው ጥያቄ በስራ ላይ እንደዚህ ቢከሰት እንዴት ብለው ትፈታዋለህ ይሉሃል እንደዚህ አርጌ ፈታዋለው ብለህ ዳይሬክት መልሳለህ እና የሁላቸው ከፋአ ታይቶ ይመርጣሉ ማለት ነው የአንዱ ወስደው ሲቪ ታይቶ ይሄ ለኛ ከስራችን የሚሆን የሚጠቅመን ሰው ተብሎ ይመረጣል እና አላህ Subhanahu Wa Ta'ala ግን ለሱ የሚወዳደር በምንም ተአምር የለም يعني الله سبحانه وتعالى بسورة الإخلاص قل هو الله أحد الله الصمد لم يلد ولم يولد ولم يكن له كفوا أحد ولم يكن له كفوا أحد يعني قل هو الله أحد الله أن እንደሆነ ማወቅ አለብን الله الصمد ሁሉ ሰው ጥያቄው ፍላጎቱ ወደሱ የሚያደርገው አላህ ነው الصمد ሁሉ ሰው የሚጠይቀው ማለት ነው لم يلد ولم يولد አልወለደም አልተወለደም አይወልድም ሚስት የለውም ስንት ሰው አላህ Subhanahu Wa Ta'ala ለኔ ይሰድበኛል ይላል ያ አላህ ምን ነው ማን ነው የሚሰድበው ሲባል ልጅ አለው ይላሉ ሚስት አለው ይላሉ እንደዚህ ብለው ሲናገሩ ሰዎች ለአላህ እየሰደቡ እንደሆኑ አላህ Subhanahu Wa Ta'ala አስቀምጠዋል ማለት ነው ስለዚህ ليس كمثله شيء ولم يكن له كفوا احد منه الله سبحانه وتعالى بليله ايه دمو من بلوان فلا تضربوا الله الامثال فلا تضربوا لله الامثال من دنو الله سبحانه وتعالى
بسورة النحل آية 74 مالتنا فلا تضربوا لله الأمثال. يقول القرطبي عن تفسير قوله تعالى ليس كمثله شيء. القرطبي تفسير قرآن قرطبي النزيع تلالكوش علماء القرطبي بالالو ابن كثير تلايو تفسيرو شالو مالتنا من بلوال بزي آية سبيشالي بزي آية مالتنا قماش ساعات الفنا اوكي تنشيك أرانا مالتنا ليس كمثله شيء. والذي يعتقد في هذا الباب أن الله جل اسمه في عظمته وكبريائه وملكوته وحسن أسمائه وعلي صفاته لا يشبه شيئا عن مخلوقاته ولا يشبه به وما أطلقه الشرع عن الخالق والمخلوق فلا تشابه بينهما في المعنى الحقيقي، إذ صفات القديم جل وعز بخلاف صفات المخلوق. وقال الواسطي رحمه الله ليس كذاته ولا كاسمه اسم ولا كفعله فعل ولا كصفته صفة إلا من جهة موافقة اللفظ، وجلت الذات القديمة أن يكون له صفة حديثة، وكما استحال أن يكون للذات المحدثة صفة قديمة. وهذا كله مذهب أهل الحق والسنة والجماعة. بعربنا ميجابو بتعم قلا نومي هون اللت إني بتأك على من النوع أبابال مالتنا النزي علماء وجسي قلصوت يا الله سبحانه وتعالى الصفات يسو شلوتانا صفاته لمن مخلوق يتفترسو أي مسلم عند الله سبحانه وتعالى دمو مما ساسلو كسو الفاز يهون نقر أسماوش لينورو يشلالو مثالي رب البيت نلالن رب البيت مالت يبيتو أبا ورا مثالي يبيت بيت نلالن يبيتو ربة البيت يبالال بعربية أهون رب العالمين يبالال أهون رب باسم بألفاظه مساسلال جن أبجاج أو جن عند أيدلم. سلزي الله سبحانه وتعالى رب مهوننا يسوع عند أيدلم مالتنا رب مالت وناني مالتنا عند سو دمو يهن يزبيت وناني مالتنا رب البيت سيبال يه واناو يهن سويونو إيشي واناو يزبيت السوانات يبالال مالتنا يعلم بمولو يمخلقو يتفطرو بمولو دمو الله سبحانه وتعالى الله ነው የሚወንነው በህይወታችን በጤናችን በሁሉም ነገር በወይዘርም በምንም ይኸው በጤናችን ራሱ በዚህ ሰዓት ያለው አላህ ነው የሚወንነው። ይሄን ሁሉ ተፈላሳፊ የሁን ሁሉ ፕሮፌሰሮች ምናምን ዓለም ላይ ይሄን በሽታ ሊያቆሙ አልቻሉም። አላህ Subhanahu Wa Ta'ala ካልፈቀደ ማንም አያቆመው። ይሄን ሁሉ ትምህርት ያለው ራሱ ምክንያቱም ብዙ ጊዜኛ በሰው እንተማመናለን። ዶክተር አንድ ሰው በሽተኛ ሆኖ ራሱ አንድ ጊዜ በዚህ ሰዓት ዶክተሩን ጤና እንደሚሰጠው ነው የሚመስለው። አንድ ሴት ልትወልድ ሆስፒታል ሄዳ ህክምና የሚጠቅማት ብቻ ነው የሚመስላት አንድ ጊዜ። አላህ ይረሳል። አላህ እኮ ነው ኩን ፈየኩን። አላህ እኮ ነው የሚያወጣ ሁሉም ነገር። እኛ መጠየቅ አለብን፣ ህክምና መሄድ አለብን፣ ሁሉም ነገር ማድረግ አለብን። ግን وإذا مرضت فهو يشفين يعني سنا سياماتشن راسو الله ነው ጤና የሚሰጠን ስንወልድ ራሱ الله ነው የሚገላግለን ያለ አላህማ እንዴት ብሎ ይሄን በዚህ ተአምር መንገድ ልጅ መፈጠር ይችላል መውለድ ይቻላል የማይሆን ነገር ነው እኮ ሲታሰብ ግን አላህ Subhanahu Wa Ta'ala መንገዱ ሲከፍተው ነው ያ የፈጠረው አካል ራሱ አላህ Subhanahu Wa Ta'ala ሁሉም ነገር ሲከፍትለት ነው የሚሆነው طبيعي ሆኖ ሲመጣ ነው ሱብሃንአላህ እና አላህ Subhanahu Wa Ta'ala ለኛ ያደረግልን ለማንም አላደረግልን እኛ ግን ሁሉ خير ሲልክልን የኛ ደግሞ ኃጢያቱና ዘንቡና ማዕሲያው ወደ አላህ Subhanahu Wa Ta'ala ይሄዳል ስለዚህ ይሄ ማለት ነው ويقول ويدخل في هذه الأساس تنزيه سبحانه عن كل ما يناقض ما وصف به نفسه أو وصفه رسول الله صلى الله عليه وسلم فتوحيد الله في صفاته يقتضي المسلم أن ينزه ربه عن الزوجة والشريك والكفؤ والظهير والشفيع بدون إذن الله والولي من الذل ويقتضيه أن ينزه الله عن النوم وعن الإعياء والتعب والموت والجهل والظلم والغفلة والنسيان والنعاس والتحيز وغير ذلك من صفات النقص سلازي الله سبحانه وتعالى كالنا مالتنا
በፍጹም ለበኒ አደም የማይመስል الرحمن الرحيم ብሎ አላህ Subhanahu Wa Ta'ala 99 አስማት አለው Subhanahu Wa Ta'ala الرحمن الرحيم الملك القدوس السلام المؤمن المهيمن الى اخره የሚገልጽልን ማለት ነው እነዚህ ስፋቶች የአላህ Subhanahu Wa Ta'ala ጉድለት የሌላቸው ማለት ነው አላህ ይዘልመናል ብለን ካሰብን ይሄ በጣም ከአቂዳ መውጣት ማለት ነው አላህ Subhanahu Wa Ta'ala ዓድል እንደሆነ አላህ Subhanahu Wa Ta'ala ሐቀኛ እንደሆነ عدل ያለው እንደሆነ በኃጢያታችን በስራችን ካልሆነ ምንም እንደማይጎዳን ምንም ጀሃነም እንደማያስገባን አላህ Subhanahu Wa Ta'ala በራሳቸው አመል ብለዋል ومع ذلك الله سبحانه وتعالى بعملاችን ብቻ አይደለም በመغفራና በረህማ ነው የሚያስገባን ማለት ነው ግን እኛ ለዚህ ጌታ ፈጣሪ ልዑል የሆነ Subhanahu Wa Ta'ala ጀለት قدرته በትክክለኛ መንገድ መገዛት እንዳለብን ታላቅነት የአላህ ማወቅ ውስጣችን ማደር እንዳለበት አላህ Subhanahu Wa Ta'ala ታላቅ ከሆነ ካላወቅን እኛኮ ዛሊሞች እንሆናለን አላህ Subhanahu Wa Ta'ala ዙልም አልወድም ብለዋል አትዛለሙ እናንተ ራስ በራስ ደግሞ አትዘላለሙ ይያለ ነው እኛ አሁን በራስ ራሱ ስንት ዙልም ያደረግን ነው ስንት ራስ በራስ በረሲዝም ራሱ ሬሲዝም አሁን አንተ ከዚህ ሀገር ነህ አንተ ከዚህ ሀገር ነህ አንተ ጥቁር ነህ አንተ ነጭ ነህ አንተ አፍሪካው ነህ አንተ ምንን አንተ አረብ ነህ አንተ የተባለ አይደለም ያለ ራስ በራስ አገር አንድ አገር ራሱ ሁሉ አላህ ብለዋል እናንተ يعني الله سبحانه وتعالى يا ايها الناس انا خلقناكم من ذكر وانثى ብለዋል الله سبحانه وتعالى ከሴትና ከባል الله سبحانه ከወንድ الله ፈጠራችሁ ብለዋል من ذكر وانثى وجعلناكم شعوبا وقبائل لتعارفوا ان اكرمكم عند الله اتقاكم الله የፈጠርኳችሁ ብለዋል ከወንዶችና ከሴቶችና ከተለያየ ቀቢላ ከተለያየ ሀገር ከተለያየ ከለር ከተለያየ ሁሉም ነገር ነው እናንተ ተከባብራችሁ ተዋዳችሁ በዚህ ዓለም የፈለገ ይሁን ሌላ ሃይማኖት ይኖረው ምን ይኖረው እኛ ተከባብረን እኮ መኖር እንችላለን አንድ ናት ዓለማችን አንድ ናት ፀሐያችን አንድ ናት ወርዋ ስለዚህ በዚህ ዓለም ብዙ ችግር ከፈጠርን ግን ለሁላችን ነው ችግሩ የሚመጣ ለአንዱ ብቻ አይደለም በሙስሊም ላይ አሁን የሚደረጉ በአለም ላይ ያለ ሱብሃንአላህ ሐዲስ ወላ ሐረጅ እንደፈለክ መናገር ትችላለህ እኛ ሁሌ አዲስ ሲመጣ አንዴ ቴሮሪስት እንባላለን አንዴ እንደዚህ እንባላለን ሐስቡናላህ ወኒዕመል ወኪል ብቻ ነው የምንለው ሐስቡናላህ ወኒዕመል ወኪል አላህ ብቻ ነው ሐሲባችን አላህ ብቻ ነው የሚጠብቀን እንደዚህ የተደረገ ግን ሌላ ሰው ይሄም ይዘልመው ያለ ለብቻ ለሙስሊም ብቻ ይመስለዋል ሌላ ነገር ሲመጣ ግን ለሁሉም ሰው ነው እና ማንንም ከማንንም ሳይጎዳዳ ተከባብሮ ቢኖር ግን ነገ ቂያማ አለ ሁላችን ቂያማ ላይ እንቆማለን አላህ Subhanahu Wa Ta'ala ሂደን ማይሞት ሰው መቼም የለም እዚህ ዘላለም የሚኖር ሰው የለም አልহামዱሊላህ ለሁሉ ሰው አንድ አድርገዋል ለሳልህ ለጣልህ ለጥሩ ለደጉ ለመጥፈው ለሌባው ለሁሉም ነገር ሞት አላህ ሰጥቷል እና ይሄ ሞት ደግሞ እዛ ተገናኝተን ቂያማ ላይ አላህ ጋራ ስንቆም ያ በዛ ሰዓቱ ማን ሐቀኛ ማን ውሸታም ማን ሙናፊቅ ማን ሙሽሪክ ማን ትክክል ኢማነኛ ማን ሁሉ ይታያል ስለዚህ እኛ የየራሳችን አድርገን ብንሄድ እኮ ይሄን ሁሉ ችግር አይመጣንም ነበር ግን የሰው ልጅ ሐቅና ባጥል ሁሌ ካምፕ አለ ካምፕ ማለት በፊት ምን ይደረጋል መሰል ነበራችሁ ፖለቲካ መግባት ማለት አይደለም ግን በፊት ሁሉም በአለም ላይ ኃይል ያለ በሌላ መልክ ይናገሩ ነበር እኛኮ እናንተን ወዳችኋለን እንደዚህ ለሙስሊም በሙስሊም ላይ ሲናገር ማለት ነው አሁን ግን ዓለሙ ላይ በግልጽ የተናገረ ነው ሙስሊም እንደማይወድ እንደሚጠላ ሱብሃንአላህ ዓለም ላይ ወላ እነዚህ ትላልቆች ማክቶች ሰዎች ራሱ በግልጽ የተናገሩ ነው እኔ በጣም ግልጽ መሆናቸው በጣም የሚያስደስተኝ ለምን ታውቃላችሁ አላህ Subhanahu Wa Ta'ala ان المنافقين في الدرك الاسفل من النار ብለዋል ለኛ መስለው ለኛ የሚወደው መስለው መኖር ነው መጥፎ እንጂ ያንተ ጠላይ መሆነ ካወቅ በጣም እረፍት ነው ለኔ አሁን ጠላይ የኔ ጠላይ ከሆነ ካወቁ እረፍት ይሰጠኛል ምክንያቱም ጠላይ ከሆነ ምን ያደርግልኛል የኔ ጠላይ ጓደኛ መስሎ ግን አጠገብ ሆኖ ያንተ ወዳጅ መስሎ ያንተ እንትን መስሎ ግን ብዙ ነገር ላንተ ኩፉ የሚመኝልህ ብዙ ነገር ባንተ በጀርባ ላይ ብዙ ነገር የሚናገር ከሆነ ያ አይደለም መጥፎ
እንጂ ትክክለኛ ሰው ከወደደ ውዴታው በትክክል ያደርገዋል የማይወደህ ከሆነ ደግሞ ግልጽ ሆኖ ነው እንደማይወድ የሚለው ያ ነው የሚሻለው እኔ እንደዚህ አይነት ሰዎች ወዳለሁ ለምን ግልጽ ሆኖ ስሜቱ የሚገልጽልኝ አሁን በፊት የነበረ እኛ እዚህ ሀገር ሆነን ራሱ እኛ እንደ ሙስሊም ለነሱ ለማክበር ለማስመሰል የማይደረግ ነገር የለም ግን መጨረሻ ላይ ግን አሁን እነዚህ በፖለቲካ በስዊድን ያሉት ማክቶች አሁን በጣም ኃይል ያደረጉ ያሉ በጣም ሙስሊሙም ጥቁሩም ምናምኑም የውጭ ዜጋም ሁሉም ይጠሉ ናቸው በግልጽ ነው የሚናገሩ እኔ ግን ለነሱ አከብራለሁ ለምን ባይወዱም አትሊስት አልሸወዱንም ፍላጎታቸው ጥላታቸው እየገለጹ ናቸው እና አላህ Subhanahu Wa Ta'ala ካፍር ነው አላምንም ካለ ግልጽ ነው የተናገረ ያለ የሱ ኃጢአት አለ ዘንብ አለ የሙናፊቅ ግን ሙእሚን መስሎ ላንተ ሆኖ ቀርቦ በጀርባ ሌላ የሚሰራ ያ ነው ነስአላህ ሰላማ በአለማችን የበዙ ደግሞ እንደሱ አይነቶች ናቸው ነስአላህ ሰላማ የሚለው ስለዚህ فتوحيد الله في صفاته يقتضي المسلم أن ينزه ربه عن الزوجة والشريك እኛ ደግሞ ሙእሚኖች ሆነን الله سبحانه وتعالى ልጅ እንደሌለው ማመን አለብን ተንዚህ ማድረግ አለብን ሸሪክ እንደሌለው ተንዚህ ማድረግ አለብን ኩፍእ ደግሞ ለሱም ይመስል እንደሌለ አሁን እነዚህ አብዱል ቃድር ጀላኒ ምናምን يعني ተላየ እነዚህ ሶፊይን የሚያምኑ ሰዎች እነሱ ይሸግገለ ያዱኑላን ጤና ይሰጡናል ልጅ ይሰጡናል ይያሉ የሚሄዱ የሚጠይቃቸው እነዚህ ኩፍእ ያደረጉ ናቸው እነዚህ ሙሽሪኮች ናቸው الله عفو አይላቸው الله مغفرة አይሰጣቸው لأن الله سبحانه وتعالى بلو إن الله لا يغفر أن يشرك به ويغفر ما دون ذلك لمن يشاء ስለዚህ ማሻረክ ማለት ኩፍእ ለአላህ ሌላ ሰው እንደኛ ሰው ቀብር ገብቶ እንዴት ብሎ ሊረዳን ይችላል እስኪ በአላህ አስቡ እንዴት ብሎ ሊረዳን ይችላል የሞተ ሰው እኮ እሱ ራሱ ዱዓ ያስፈልገዋል አላህ ቀብሩ ላይ አዛብ እንዳያመጣለት እና እሱ ግን ጥሩ ቦታ አላህ ቦታ ደረሰ ተብሎ ከአንቢያዎች በላይ ተደርጎ ስንት ሴት ወደነሱ ትሄዳለች ስንት ሴት ልጅ ልትዳርልኝ ልጅ ሊሰጠኝ ባሌ ወደ ሌላ ሴት እንዳይሄድ ብላ ምናምን የማይደረግ የለም በአለማችን በአገራችን በሌላ ሀገር በሙስሊም ሀገር ማአት ነው እንደዚህ ያለ نسأل الله العفو والسلامة የሚገርማችሁ እነዚህ ሺዓዎች የማያርጉት ነገር የለም ለኹመይኒ ቂብላ ወደ ካዕባ ተተው ወደ ኹመይኒ ቂብላ ቀብር ነው የሚሰግዱ እንዲሁም የነሱ በሙሉ ባጢል ነው መዝሃባቸው ግን እስከዚህ እንዴት እንደደረ ለዓሊ ረዲየላሁ ዐንሁ ሰለላሁ ዐለይሂ ወሰለም ነው የሚሉት ዓሊ ፕሮፌት ነው የሚሉት ነብይ ነው የሚያረጉት እንደገና ደግሞ አላህ ያደረጉት ለዓሊ ደግሞ አሉ ዓሊ አላህ ብሎ አደረሱት አሁን እነዚህ ሙስሊሞች ሊባሉ ናቸው ሙእሚኖች ሊባሉ ናቸው ነስአላህ ሰላም እነዚህ አይነቶች ሰዎች ደግሞ በዲናችን እየመጡ በተለያየ በኢንተርኔትም ይሁን በሌላም የጁምዓ ሙባረክ ምናን ማለት እያተባለ እኛ ደግሞ ዝም ብለን ተቀብለን ማስፋፋት ነው በቃ መበተን ነው ሼር ማድረግ ነው ይሄን ሼር የምታርገው ቢድዓ ነገር ስንት ዘንብ እንዳለው ስንት ኃጢአት እንዳለው ብናቅ አናርግም ለምን ሼር ስናርግኮ አጅር እናገኝ ብለን ነው አንድ ሐዲስ አላህ የሚወደው አንድ ቁርአን አላህ የሚወደው ሼር ስናርጉ ለሰውኮ ባየው በቀራው ሰው ንያችን ለዛ መሆና ዳዕዋ ነው በስንት አሁን በሶሻል ሚዲያ የሚለቀቅ ስንት በሙስሊም ስም ስታይ ራሱ ያሳፍራል ይሄን እስከ يوم القيامه በሰሒፋ ባንተ ሰሒፋ ባንቺ ሰሒፋ ነው የሚሄደው ለምን ጥሩ ነገር አንመላው ምክንያቱም ይሄን የሚበተነው እስከ يوم القيامه ቀብር ላይ አጅር ይመጣል ለምን ነሽር العلم ነው ወቀት የበተንክ ነው ያለ ግን እዛ መጥፎ ነገር ያደረጉ ስትበትን በስቶሪ በመናምን ስታስገባ አያሳፍርም አንዳንድ ጊዜ የሌላ ነገር ስታይ በግድ ይመጣል ታያለ እና ስሙ ስታዩ የሙስሊም ስም ስታዩ እኔ አንዳንዱ ጽፍላቸዋል እተቀላህ አንተ ሙስሊም ወንድም ሙስሊም እህቴ ጥሩ አይደለም እና ለአላህ ለሱ እንደማይመስል ማወቅ አለብን بدون شفاعه ደግሞ شفاعه ይሄ ይሸፊዕ ይሆኑላን ብለን ምናምናቸው ሰዎች ምናምን
እንኳን ሌላ ማንም ሰው ተራሰው الرسول صلى الله عليه وسلم ራሱ ሸፋዓ ያድርግልናል يوم القيامه ግን ያለ አላህ ፍቃድ አይደለም አላህ ሲፈቅድለት ብቻ ነው አላህ ይፈቅድላት እሽፋዕ يعني اشفع تشفع ሲባል ነው አላህ እንደ ሸፋዓ እንደሚሰጠው ደግሞ ተነግረናል ለዛ ነው ከሰላት በኋላ دعاء من نرجو اللهم رب هذه الدعوات اللهم رب هذه الدعوة التامة الصلاة القائمة آتي محمدا الوسيلة والفضيلة وابعث اللهم المقام المحمود الذي وعدته إنك لا تخلف الميعاد بلن دعاء من نرجو الله أن لرسول صلى الله عليه وسلم بتأم تلك بوتا يالو لسه أدرج الله بلن دعاء سنارك رسول الله عليه وسلم دمو لنا شفاعة يا رجلنا الصلاة على النبي مسنا بذا رسول الله عليه وسلم شفاعة يهون لنا سنت ችግራችን ይፈታል استغفار سنا በዛ ችግራችን ይፈታል ወደ ቀብር ሄደን ግን ሌላ ሰው መለመን ግን ይሄ ራሳችን ዝቅ ማድረግ ነው አላህ እኮ አክብሮናል አንተ ማንንም ሰው ማንንም ወሲጥ መሐለኛ አያስፈልግህም ብለዋል እንዴ አላህ ያከበረህ በራስህ ወደ መሬት ታስገባታለህ ምክንያቱም ወሲጥ የሚያስፈልገው የዱንያ ራሱ አንድ ስራ ስትገባ እስከ ባካቸው መታቆልን ካለ ምናምን ተብሎ ስንት ደሃ ስንት መስኪን ቦታ ያገኝ አሁን እኮ ደሃ ቢሆን ደሃ ማንንም ደሃ ቢሆን አላህ Subhanahu Wa Ta'ala የሚወደው አላህ ቢጠይቀው والله ይሄ ልብሱ የተቀዳደደ ጾግሩ ብጭርጭር ያለ ቢሆን ማንንም ሰው ወጋ ማያርግለት ሰው ኢማኑ ጠንካራ የሆነ ግን አላህ ቢጠይቅን አላህ ይመልሱለታል ሰው ቢሄዶ ቢጠይቅ ግን ልጃቸው ስጡኝ ቢል ግን አይሰጡትም ሰው ነው የሰው የነሱ የሚመስል ሰው ነው የሚፈልጉ አላህ ግን ሁሉም ሰው ሪስፔክት አለው ሁሉም ማንንም ሴት ወንድ ደሃ ሀብታም እንዲያውም ማዕሲያ ዘንብ የሚያርጉ ሰዎች ራሱ አላህ Subhanahu Wa Ta'ala በፍቅር ነው የሚጠብቃቸው ታቃላችሁ እኛ እነዚህ ማዕሲያ ያረጉ ናቸው እነዚህ ሰዎች እነዚህ ምናምን ብለን ዝም ብለን ስናጠፋለን እኛ ግን እነዚህ ማዕሲያ ዘንብ የሚያርጉ ሰዎች አላህ በጉጉታና በፍቅር ነው የሚጠብቃቸው መቼ ነው የሚመለሱ እነዚህ ዒባዶች አያችሁ የአላህ ፍቅር የአላህ ደግነት የአላህ يعني سبحان الله ይሄ ያለ እንዴት ብለንኛ ሌላ ሼክ ብለን እንጠይቃለን እና ይሄ አስተያየታችን በአላህ Subhanahu Wa Ta'ala ታላቅነቱ በጣም አስፈላጊ ነገርና ሁላችን ደግሞ ادعوني استجب لكم واذا سالك عبادي عني فاني قريب اجيب دعوه الداعي اذا دعان እኔ በጣም ቅርብ ነኝ ለማንንም ሰው ቅርብ ነኝ ብለዋል የተዘለመ ሰው ደግሞ አላህ ሲጠይቅ ቅርብ ነው ይመልሳል ዳይሬክት ዱዓ ማይመለስ ሙእሚን ይሁን ሙስሊም ይሁን ሌላም ይሁን አንድ ካፍርም አንተ ዘልመው እኔ ዘልመው ዱዓ ቢያርግልን አላህ ይቀበለዋል ወላጅ አላህ ዱዓ ይቀበለዋል በጥሩ ዱዓ ቢያርግ ቢረግም ሙሳፊር ደግሞ አንድ ሰው ሙሳፊር ሆነ መንገደኛ ሆኖ ያ ዱዓ ሲያርግ ደግሞ አላህ Subhanahu Wa Ta'ala የሰማይ በቃ ዳይሬክት ነው የሚሄደው ማንንም የሚከለክለው የለን ይሄን አመል ስለዚህ ይሄን አላህ ይሄን የሚመስል አላህ ያለን ራሳችን ዝቅ አናርቅ ሁላችን ወልይላህ ሲባል ሰው ብዙ ሰው አንድ ጊዜ ገልጭ ነበር በትግርኛ ነው እንጂ ወሊ ማን ነው ወልይላህ ሲባል እኛ አውሊያ አላህ ሳሊሂን ሲባሉ ማንንም ተራ ሰው ሊሆን ይችላል ማንንም ተራ ሰው ልቡ ጸዳ ያለ ለአላህ ሁሉም ነገር አላህ የሚለው የሚያደርግ ከሆነ ንያው ለአላህ እንትን ከሆነ ለሰው ጥሩ የሚመኝ ከሆነ ብዙ ነገር የሚያርግ ሱና የሚከተል ከሆነ አውሊያ አላህ ሳሊሂን እኛ አውሊያ አላህ ሳሊሂን የተለየ ተአምር በእነሱ የሚታይ ይመስለናል አይደለም አሉ አንዳንድ ጊዜ የሚያሳያቸው አላህ አለ ለኛም ለፈተና ሊሆን ይችላል አንድ ሳሊህ ሰው አይተን እሱ የሚያርገው ዱዓ መቅቡል ይሆናል ወይ ደግሞ እሱ የሚለው ነገር እንትን ይሆንና እኛ ምን እንሆናለን ፊትና ይገባናል በቃ ለዚህ ሰው የናክብር ለዚህ ሰው የዱዓ እናርግ ለዚህ ሰው የንትና ሲሞት ደግሞ ደሪህ እናርግለት ደሪህ አድርገን አንድ ጊዜ አንድ ወንድም ስንነጋገር ደሪህ ለምንድን ነው ደሪህ ያ ሰው ያደረጋችሁ ስላቸው በቃ እኛ ሄደን ለሱ ዱዓ ልንጠይቀው ነስአሉላህ العفو والعافيه በጣም ነው እኔ የሽርክ ጉዳይ والله በጣም ነው የሚያስፈራኝ እና አላህ ይጠብቀን ለሁሉም ነገር እኛም ሁላችን ሽርክ ደግሞ ምን አይነት እንደሆነ ይገልጽልናል ለወደፊቱ ማለት ነው እና ባረከላሁ ፊኩም ወጀዛኩሙላህ ኸይር ይሄ ይመስላል የሚቀጥለው በዛም አለ ብዙ ማለት ነው ተውሂድ الاسماء الصفات ብዙ ስለሆነ እንቀጥለዋለን ግን
ደውላችሁ አማርኛ የምትናገሩ አንድ ነገር ብትሉኝ ደስ ባለኝ በመሰንጀር ብትደውሉ እንዴት እንደሆነ ስለዚህ መጨረሻ ላይ ምንድነው የሚለው አላህ Subhanahu Wa Ta'ala يقتدي أن ينزح عن النوم الله سبحانه وتعالى عندما يتنيا إعياء يلوم أيامهم أيدكمهم الله سبحانه وتعالى أيموتم الله سبحانه وتعالى أواكينهم أياكم الله يبالم الله سبحانه وتعالى ظلم أيظلم والغفلة እንደዚህ እኛ غفلة እንዳለን الله غفلة يلوم النسيان እኛ እንረሳለን الله يرسام እንዲሁም አንድ ሰው ተዘልሞ ሰው ሲረሳ الله አይረሳው والنعاس ደግሞ እንደዚህ እንደንቅልፍ አይነት ትንሽ የንቅልፍ እንትን ሲመጣን እንደሱ አይነት الله ደግሞ ይል لذلك آية الكرسي من نقرأ الله لا إله إلا هو الحي القيوم لا تأخذه سنة ولا نوم له ما في السماوات وما في الأرض من ذا الذي يشفع عنده إلا بإذنه يشفع يا النوم من ذا الذي يشفع عنده إلا بإذنه يعلم ما بين أيديهم وما خلفهم ولا يحيطون بشيء من علمه إلا بما شاء وسع كرسيه السماوات والأرض ولا يؤوده حفظهما وهو العلي العظيم ስለዚህ ይሄ آية الكرسي በጣም ትልቅ የተውሂድ የሚነግረን የአላህ ሲፋት የሚነግረን አያ የተከበረ በጣም ጥቅም ያለው ዱዓ ሁሌ ማድረግ እንዳለብን መቅራት እንዳለብን ቀንና ማታ ሌሊትና የትም ቦታ ያለው የሕፍዝ የሚያደርገን آية الكرسي ነው እና والتحيز وغير ذلك من صفات الله سبحانه وتعالى ደግሞ አያዳላም እንደ በኒ አደም አያዳላም ለማንም አያዳላም ሁሉም በየስራው ሁሉም በየተግባሩ ነው والله የሚሄደው እና በዚህ ናቆማለን ጥያቄ ካላችሁ ወይ ገብታችሁ መናገር ከፈለጋችሁ አህለን ቢኩም ወመርሐበን ቢኩም ከ5 ደቂቃ በኋላ ደግሞ በትግርኛ እንገባለን ካልሆነ ግን በዚህ ለመጨረሽ እንትን ሆናለሁ ማለት ነው ሼር በሉልኝ ባረከላሁ ፊክ አብዱ ሼር በሉት የምትለው አላህ ይስጥልኝ ሼር በሉት ዩቲዩብ ገብታችሁም ራሱ ተጨመሩ እንትን ተደመሩ አላልኩም ተጨመሩ ነው ያልኩት መደመርም መጥፎ አይደለም በጥሩ ነገር ከሆነ እና ግቡ ማለት ነው እዛም ራሱ ብዙ ሰብስክራይብ ስለሚያስፈልግ ፌስቡክ ደግሞ በጓደኝነት 5000 ከሞላ ፈለው ማድረግ ትችላላችሁ ገብታችሁ ፈለው አድርጉኝ አዲስ ሊመጣችሁ እንደዚህ ላይፍ ሲለቅ ደግሞ ምልክት ይሰጣችኋል ኢንሻአላህ ተዓላ በጣም ነው ማመሰግናችሁ አልደወላችሁም ግን በጣም አማርኛ የምትከታተሉኝ የእናንተ ኮሜንት በጣም ፈልጋለሁ ከቻላችሁ ደግሞ ደውላችሁ በፕራይቬትም ብታናግሩኝ እንዴት እንደሄደ እንዳለ ለሁሉም የምታውቁት ደግሞ አማርኛ ግሩፕ የለኝም አሁን እየተደወለ ነው እሺ እስኪ السلام عليكم السلام عليكم السلام عليكم الو وعليكم السلام ورحمة الله وبركاته بارك الله فيك والله بانش በጣም ብዙ ትምህርት እየተማርን ነው አሁን ስለኛ በርታታችን ነሽ በጣም بارك الله فيك جزاك الله خير አሁን ነው በጣም ብዙ ትምህርት እየወሰድን ነው والله ነው ምንሽ ባንቺ ተዋ ገብተናል ባንቺ ወደ ኢማናችን ወደ ዲናችን እየገባን ነውና በእናትሽ እንደዚህ ቀጥይበት جزاك الله خير الله يكفلش آمين آمين بارك الله فيك إنت جزاك الله خير ምክንያቱ ከሚከታተለው ሰው መገናኘት በጣም ጠቅማለሁ ምክንያቱ እኔ የት እንደሚደርስ አላቅም ምን ምክንያቱ ያ በቴክኖሎጂ ራሱ ብዙ አክቲቪቲው ስለ የለኝም ስለሆነ እንደዚህ ገብታችሁ አንድ አስተያየት ብትሰጡኝ ደስ ይለኛል ጥሩ ካለ ወይ ደግሞ የሚጨመር የሚያስፈልግ ካለ ሌላ ሳብጀክት ከፈለጋችሁ ራሱ በአማርኛ ይሄ የኢማም ብቻ ሳይሆን ሌላ ደግሞ ከፈለጋችሁ ንገሩኝና በመሃል ኡነታዊ የሆነ በእናንተ የምትፈልጉት አቀርባለሁ ኢንሻአላህ ተዓላ ኢንሻአላህ والله እስካሁን በጣም ጥሩ ያለሽው እኛም በቃ ወልፍ ይዞኛል በቃ አንቺ መቼ እንደምትገቢ ላይፍ መቼ እንደምትጀምሪ ሰዓቱ አንቺ ቁጭ ብዬ ስጠብቅ መንገድ ላይ ሆኜ ቤት ሆኜ ያንቺን የምከፍተው
ሼር እያደረግን ነው። ኢንሻአላህ ትልቅ ደረጃ ትደርሻለሽ። ባረክ እኛም በጣም ብዙ ፋለው እናደርገዋለን። የተማረንበት ነው። በጣም ደስተኛ ነኝ። በጣም ባንቺ በጣም ብዙ እየተማርኩኝ ነው። ወላሂ ነው የምልሽ። ባረከላህ ፊክ ጀዛከላህ ኸይር አልহামዱሊላህ ትንሽ ሰው ቢሆንም ራሱ ዋናው እሱ ነው ያኒ ዳዕዋው የብዛት ሳይሆን ግን በብዛቱ ሰው ሲደርሰው ደግሞ በጣም ደስ ይላል ምክንያቱም እኛ የሶሻል ሚዲያ መጠቀም የፈለግነው ምንድነው ሌላ ነገር ማአት ነገር ስላለ በዲናችን ብንነጋገር ብንዋይ ነው የሚበልጠን ምክንያቱም ያ ዚክር ነው ያ አላህ Subhanahu Wa Ta'ala يعني من ذكرني في نفسه ذكرته في نفسي ብለዋል አላህ መዘከር አላህ ማስታወስ ማለት ነው ይሄ እንጂ እኔ ከናንተ ብዙ ዕውቀት ኖረኝ አይደለም በማቃት ትንሽ ትምርቷ ግን ኢንሻአላህ Subhanahu Wa Ta'ala አላህ ይቀበለን ዋናው ኢንሻአላህ በወላሂ እኔ በእርግጠኝነት ብዙ ሰው ካንቺ እየተማረ ነው ብዬ ነው የምገምተው ምክንያቱም በእኔ ስለማየው እኔ በቃ ቤቴ ባንቺ ነው የምከፍተው ቲቪ ቢሆን ሞባይልም ቢሆን ባንቺ እየተማርኩኝ ነው አላህ ይጠውረኝ አሚን ጨምርልሽ አሚን አህቴ ባረከላህ ፊክ ጀዛከላህ ኸይር በጣም ነው ማመሰግንሽ በቃ አይዞሽ ሳዲያ እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱሁ ሰላም አለይኩም ባረከላህ ፊክ ጀዛከላህ ኸይር በጣም ደስ ይለኛል በቃ ኢንሻአላህ እንቀጥለዋለን የአማርኛ መደብም ኢንሻአላህ ትግርኛ ብዙ አመት ስለ ትግርኛ ብቻ ስላደረኩ ለዛ ነው መሰለኝ ምላስ የሚገርማችሁ ስዊድን ላይ ብዙ አመት ተቀምጬ የስዊድን ትምህርት ራሱ ሶስት ብቻ ነው ያደረኩት ገርሞኝ በቃ ሊሞት ስዊድኛ የሚቀለኝ የነበረ ትግርኛ ብዙ ጊዜ ስለተጠቀምኩ በቃ ወደ ትግርኛ ምላስ ሄደ ማለት ነው እና የስዊድን ስገባ ለመዘጋጀት በጣም እንትን የሆነብኝ በቃ ተውኩት እስካሁን ድረስ ብዙ አላደረኩም ግን ኢንሻአላህ አላህ Subhanahu Wa Ta'ala ዱዓ አድርጉልኝ አላህ ይክፈትልን አላህ ይቀበለን ባረከላሁ ፊኩም ወጀዛኩሙላህ ኸይር واخر دعوانا الحمد لله رب العالمين وصلى الله على نبينا محمد وعلى اله وصحبه اجمعين والسلام عليكم ورحمة الله وبركاته